ሰላም ጤና ይስጥልኝ እንደምን ቆያችሁኝ? እንግዲህ ዛሬም በአዲስ ቪዲዮ ተመልሰናል። እንግዲህ ዛሬ ይዤላችሁ የመጣሁት አፕ ደግሞ ቡዘር ይባላል። አሁን ብዙዎች ገንዘብ ሜክ እያደረጉበት ያለ አፕ ነው። $10 ቀጥታ ማውጣት ትችላላችሁ። ሪጂስተር አድርጋችሁ እንዴት አካውንት እንደምትከፍቱ ፕሌይ ስቶር ላይ አውርዳችሁ እንዴት አካውንት እንደምትከፍቱ እናያለን ማለት ነው። አብራችሁን ቆዩ። እንግዲህ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ ቀጥታ እንግዲህ ወደ ፕሌይ ስቶር ሂደን ቡዘር ብለን ጽፈን አውርደነዋል። ይሄው ኦፕን ብለን እንገባለን። እንግዲህ ቀጥታ ወደ ቡዘር አፕ እንገባለን ማለት ነው። ስንገባ ቀጥታ የምናገኘው ይሄን ነው። ኮንቲኒው ዊዝ ጎግል የሚል ይመጣልናል። ኮንቲኒው ዊዝ ጎግል እንለውና እንገባለን ማለት ነው። ጂሜላችንን ያስመርጠናል። እንደዚህ ያመጣና አንዱን ጂሜላችንን እነካለትና እንመርጥለታለን ማለት ነው። ስንመርጥለት ራሱ ቀጣይ ይልና ኮንቲኒው የሚል ይመጣልናል። ከታች ኮንቲኒው እንለዋለንና ኔክስት እንለዋለን። ኮንቲኒው ስንለው ኔክስት ራሱ ይላል። ቀጣይ እንደዚህ አይነት ነገር ይመጣልናል። ቹዝ ዮር ስፖርት ነው የሚል አንዱን ትመርጣላችሁ ወይም የፈለጋችሁ ያክል መምረጥ ትችላላችሁ። እኔ አሁን ፉትቦል እና ባስኬትቦል ብዬ ኔክስት ልበለውና ኔክስት ለዋለሁ። ከዛ ኔክስት ስለው አድ ዮር ኔም ኤንድ ዩዘር ኔም የሚል ይመጣል። የመጀመሪያው ዩዘር ኔም ስፖርት ወይ የሆነ ነገር ትሉታላችሁ። እዛ ስማችሁን እዛ አባታችሁን ስም ትሞሉና ኔክስት ትሉታላችሁ። ቀጣይ አድ ዮር ጾታችሁ ይመጣላችኋል። እሱንም ትሞሉና ኔክስት ትሉታላችሁ። አድ ዮር ኤጅ የሚል ይመጣላችኋል። እሱንም እድሜያችሁን ሞልታችሁ እኔ እስኪ 18 ልበለውና ኔክስት ትሉታላችሁ። ብዙ አከፋፈቱ ቀላል ነው። አድ ፕሮፋይል ፎቶ የሚል ነገር ይመጣላችኋል። ሲመጣችሁ የመሃሏን ትነኳትና ፎቶ ትመርጡለታላችሁ። ቀጥታ ወደ ጋላሪያችሁ ወስዱና ኔክስት ትሉታላችሁ። ከዛ እዛ ጌት ሪፈራል ነምበር የምትላለች እታች ያስቀመጥኩላችሁን ኮድ ታስገቡና ኔክስት ትሉታላችሁ። ፕራይቬት ፖሊሲ የሚል ያመጣል። ወደ ላይ ስክሮል ታረጉላ አይ አግሪ የምትለዋን ትነኩለታላችሁ ማለት ነው። ያቺ ቅድም ያስገባችኋት ሪፈራል ነምበር 100 ፖይንት እንዲሰጣችሁ ታደርጋችኋለች ማለት ነው። ቀጥታ ስንገባ እንደዚህ እናገኛለን ማለት ነው። 100 ፖይንት ማለት ነው። 100 ፖይንት አገኘን ማለት ነው። ቡዘር አፕ አካውንት አከፋፈት ቀላል በሆነ መንገድ እንዲመክፈት እንችላለን ማለት ነው። እንግዲህ ቀጣይነት ስላለው አከፋፈቱን ካየን እንግዲህ ቡዘር አፕ ከከፈትን በኋላ እንደዚህ አይነት ይኖረናል ማለት ነው። እንግዲህ ቡዘር አፕ ይመስላል። እንግዲህ የእግር ኳስ የፉትቦል በቃ የስፖርት ነክ ቪዲዮዎችን ብቻ ነው ፖስት የምናደርግበት ማለት ነው። እንግዲህ ወደ ፕሮፋይላችን እንግባና ይቺ ከታች አለችው የቆይ ቀስ ላርግላችሁና እሺ እቺ ከታች ያለችው እቺ የጨዋ ምልክት እሷን እንነካትና ፕሮፋይላችን ማለት ነው እንነካትና ወደ ፕሮፋይላችን ገባን ማለት ነው። ይሄው እንደምታዩት ወደ ፕሮፋይላችን ገባን። እቺ KYC ሪጀክትድ የምትለዋ KYC የምትለዋ እቺ በናሽናል አይዲያችን ቬሪፋይ የምናደርግበት ነው። 1000 ሰብስክራይበር 1000 ቪው ስናገኝ ቪው ስናገኝ ወራዊ ተከፋይ መሆን የምንጀምርበት በዚህ ቬሪፋይ አድርገን ነው ማለት ነው። አሁን ደግሞ ሌላኛው እቺ ፖይንት የምትለዋ ከላይ ያለችው ቆይ ቀስ ላርግላችሁና ከላይ ያለችው ፖይንት ቅድም የነገርኳችሁን ኮድ አስገብታችሁ የምታገኙትን 100 ፖይንት $10 ማለት ነው የምታወጡበት ወይም የምታገኙበት ቦታ ናት። እቺ አሁን እኔ እዚህ በፊት $10 በ3 በ4 አካውንት አውጥቻለሁ። አሁን ላይ ግን ያለኝ $1.89 USD ነው። ይሄ ደግሞ 10 ሲሞላ ማውጣት እችላለሁ ማለት ነው። አሁን ላይ በየቀኑ ወደ አፕ ውስጥ ስትገቡ 0.5 USD ይሰጣችኋል። በየቀኑ ስትገቡ ማለት ነው ቡዘር አፕ ውስጥ ያቺ ተጠራቅማ ነው $2 ልትገባ 1.89 USD ያለኝ ማለት ነው። ቬሪፋይ አድርጋችሁ ይሄን ቬሪፋይ ሳታደርጉ ማውጣት ትችላላችሁ። 10 ሲሞላ ዊዝድራው ማድረግ ትችላላችሁ። እናንተ ግን አዲስ አካውንት ስትከፍቱ ቀጥታ ባሳዩዋችሁ ሪፈራል ኮድ ስታስገቡ 100 ፖይንት ይሰጣችኋል ማለት ነው። $10 ማለት ነው። ዊዝድራው ማድረግ ትችላላችሁ። $10 ማግኘት ትችላላችሁ ማለት ነው። አሁን ቀጥታ ተመልሰን ነው ወደ ፕሮፋይላችን እንግባና እንመለሰው። ከላይ ያለችው እንደገና ነክተን ፕሮፋይላችን ላይ ተመለስን ማለት ነው። እንግዲህ ያለው ነገር ይሄን ይመስላል። KYC የምትለዋን እንዴት ቬሪፋይ ማድረግ እንደምችል በናሽናል አይዲያችን ቀጣይ ቪዲዮ እሰራላችኋለሁ። እንግዲህ እንድሰራላችሁ ከፈለጋችሁ ቀጣይ ቪዲዮ ኮሜንት ላይ ፓርት 2 ያላችሁ ጻፉልኝ። እንግዲህ
ቀጣይ አሪፍ አድርጌ በደንብ ግልጽ በሆነ ሁኔታ እሰራላችኋለሁ ማለት ነው። እንግዲህ ቡዘር አፕ እንግዲህ አካውንት አከፋፈት ይህን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። በቃ ቴንኪው። ሰብስክራይብ ማድረግ እንዳይረሳ።